ሰላም ውድ የቻናላችን ተከታታዮች እንዴት ከርማችኋል? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። አብራችሁን ቆዩ። በዛሬው ቪዲዮአችን ከዞዲያክ ኮከቦች ውስጥ አንዱ የሆነውን ካንሰርን እንመለከታለን። አብራችሁን ቆዩ። ካንሰር በተፈጥሮ መሪ የሆነ የውሃ ምልክት ያለው ኮከብ ሲሆን በውስጣዊ ስሜት ውስጥም ሆነ በዓለም ላይ ካለው አካላዊና ቁሳዊ ነገሮች ጋር ተስማምቶ መኖር ይችላል። ካንሰር በተፈጥሮ እጅግ በጣም ከፍተኛ የሆነ አስተዋይነትና ብልሃትን የያዘ ኮከብ ነው። የዞዲያክ ፓይስ በመሆናቸው በልዩ ሁኔታ የሰዎችን ስሜትና አእምሮ በቀላሉ የማንበብ ችሎታ አላቸው። በዚህም መሰረት በከፍተኛ ኃይል ሊሰሩ የሚችሉና ውስብስብ የሆኑ ነገሮችን ካንሰሮች በቀላሉ መስራት ይችላሉ። ካንሰሮች ሲታዩ ቀዝቀዝ ያሉ፣ ቁጥብ፣ ግልጽ ያልሆኑና ከሰው ጋር ለመግባባት አስቸጋሪ ቢመስሉም ሲቀርቧቸው ግን የተረጋጋ ነገርን የሚወዱ፣ ደግ፣ ከልብ የሚጨነቁ፣ እውነተኛ ርህራሄ ያላቸው፣ የረቀቀ ችሎታ እንዳላቸው ትረዳላችሁ። ስለዚህ በዚህ ተፈጥሯቸው መሰረት እነሱን ለመረዳት ጊዜ ቢወስድባችሁ እንዳይገርማችሁ። ካንሰር በጨረቃ እንደመመራቱ መጠን ውበትን፣ ምቾትን፣ ራስን መጠበቅና የእናትነትን ኃይል ይይዛል። ስለዚህ ካንሰሮች ቤታቸው ከምንም ነገር በላይ ይወዳሉ። ከእናት እቅፍና ከቤታቸው በላይ ምንም ሊመቻቸው አይችልም። ካንሰሮች እጅግ በጣም ደስ የሚሉና አስተማማኝ የሆኑ ነገሮችን በዙሪያቸው ገብተው የራሳቸው ሰላማዊ ዓለም በመፍጠር ብዙ ጊዜያቸውን በዛ ማሳለፍ ይወዳሉ። ለቤተሰቦቻቸው፣ ለሚወዱት ሰው በሙሉ ከፍተኛ የሆነ ፍቅር ያላቸው ካንሰሮች በቀላሉ እነሱን የመንከባከብ ኃላፊነትን ይለምዳሉ። ነገር ግን ልባዊ የሆነውን እንክብካቤያቸውን ከመቆጣጠር ባህሪ ጋር በሚገባ መለየት ይኖርባቸዋል። ካንሰሮች ጓደኞቻቸውን ወይም የፍቅር አጋራቸውን በታማኝነታቸው፣ በቁርጠኛ አቋማቸውና ውስጣዊ ስሜትን በመረዳት አቅማቸው መሳብ ይችላሉ። ልክ እንደ ቶረሶች ሁሉም ካንሰሮች ምግብ በጣም ይወዳሉ። በተለይ በቤት ውስጥ የተሰራ ምግብ ምርጫቸው ነው። ካንሰሮች ምን እንደሚያሳስባቸው በጭቅጭቅ መልኩ እንዲነግሯቸው ማሳመን ሞኝነት ነው። ስለዚህ ካንሰሮች በእናንተ እምነት እንዲኖራቸው ሁሉንም ነገር በፍቅር ማከናወን አለባችሁ። ውድ የቻናላችን ቤተሰቦች የዛሬው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉን አይርሱ። ሰላም።